ፖሊስ ነኝ። የፌደራል ፖሊስ አባል ነኝ። በብር ዙሪያ የተማርከው ትልቁ ትምህርት ምንድነው? ብር አክባሪውን ያከብራል። ትምህርት ቤት ስራ ፈጣሪዎችንና ሪስክ ቴከሮችን እየፈጠረ ነው ታስባለህ? በእርግጥ አሁን ላይ ያለ ይህን ስለተሳናገርከን በጣም አድርገን እናመሰግናለን። ምን አይነት ሙያ ላይ ነው ያለው? በግል ሙያ ላይ ነው ያለሁት። የግል የራሴን ስራ ነው እየሰራ ያለሁት። ከዛ በፊት ግን የመንግስት ሰራተኛ ነበርኩ። በሙያ የተማርከው ትልቁ ትምህርት ምንድነው? ዲሲፕሊን። የመጀመሪያው ነገር ዲሲፕሊን። በነገራችን ላይ ዲሲፕሊን ሙያው ብቻ ሳይሆን አስተዳደግም የአካባቢ ሁኔታ ያስተምራል። ለአንድ 20 ዓመት ወጣት ምን የምትመክረው ምክር አለ? ብር በ20 ዓመት ቀልብ በ40 ቴንክ ዩ ይባላል። ሁሉ መልካም ነገሮች ላይ መገኘት ወሳኝነት አለ። አንድ ወጣት ከልጅነቱ ጀምሮ ሶሻል ነገር ላይ ከተሳተፈ ማህበራዊ ህይወት ላይ የተለያዩ ማህበራዊ ህይወቶች አሉ አይደል? የተለያዩ ገጠመኞች ላይ ተሳትፎ አድርጎ እያሳደገው እድሜውን ካሳደገ ተጠቃሚ ይሆናል። መማር ግን ግዴታ ይሄን ነው ማለት ነው። በምን ሙያ ላይ ነው ያለው አሁን ላይ? እንግዲህ እኔ ሁለት ስራዎች ነው የምሰራው። ኖርማሊ እኔ ፖሊስ ነኝ። የፌደራል ፖሊስ አባል ነኝ። የምሰራው ደግሞ ኪነ ጥበብ ላይ ነው። ይሄ ማርቺንግ ባንድ ኦርኬስትራ አንጋፋው የፖሊስ ኦርኬስትራ እሱ ነው የምመራው። በሙያ የኪነ ጥበብ ባለሙያ ነኝ። ሌሎች ቢዝነሶችም አሉ በግል የምሰራቸው ማለት ነው። ከፖሊስነቱ ባሻገር ኑሮን ለመደጎም የምንሰራቸው ስራዎች አሉ። በሙያ ላይ የተማርከው ትልቁ ትምህርት ምንድነው? እንግዲህ እንዳልኩት ያልገባሁበት ሙያ የለም። የመጀመሪያ ግራጁዌት ያደረኩት ኮንስትራክሽን ነው። ኮንስትራክሽን ላይ የተወሰነ ሄጃለሁ። ኪነ ጥበቡ ሳበኝና ደግሞ ወደዛው ደግሞ ኪነ ጥበቡ ውስጥ ተነከርን። ከዛ ቀጥለን ደግሞ ያው ስለሳበን ፖሊስ ውስጥ ገብተን ረጅም ዓመት 24 ዓመት አሁን ዛሬ 24ኛ ዓመታችንን እያከበርን ነው። 24 ዓመት ሰርቻለሁ። በዛ ውስጥ ግን ነግጃለሁ። ከብቶች ነበሩ፣ የፈረንጅ ከብቶች ወተት እስከማለት ድረስ ሰርተናል። ምን ብዬ ልንገርህ፣ ያልሰራው ስራ የለም እና በርካታ ስራዎችን አሁንም እየሰራው ነው። በሙያ ውስጥ ያጋጠመ መጥፎ አጋጣሚ አለ? እንግዲህ በሙያ ውስጥ ስትሰራ እንግዲህ በርካታ ነገሮች የምታጣቸው ነገሮች አሉ። አንዳንዴ ያው እንዳልኩ ወጣት ስትሆን ብዙ ነገሮችን ትነካካለህ። 3-4 ስትጥድና አንዱ ሳይመስል ሲቀር እድሜ እየገፋ ሲመጣ የትኛውን የሚልበት ጊዜ አለ እና በሙያ ውስጥ እንግዲህ በርካታ ገጠመኞች አሉ። ኪነ ጥበቡን በመስራት ብዙ ነገሮች ተጎድቻለሁ። ምክንያቱም አሁን ኪነ ጥበብ ቢዝነስ ሆኗል አይደል? አሁን ማርኬት ነው። በእኛ ጊዜ ግን ለሙያው ነው የምንሰራው። ብዙ ነገሮች የሚሳርገናል። እንደገና ኮንስትራክሽን ላይ ብቀጥል ብዬ ደግሞ የምጓጓበት አለ። እሱም አልተሳካም። አሁን ላይ ግን ያለሁት ደግሞ ኖርማል ቢዝነስ የግል ቢዝነስ ውስጥ ገብቼ እየሰራሁ ነው። ውጤታና የሚቆጨኝ ነገር በመስራቴ ፌል በማድረጌ ተምሬበት የማልፍባቸው ነገሮች ናቸውና በርካታ ቢዝነስ ላይ ደርሼ ወርጃለሁ። ዜሮ ገብቻለሁ። እንደገና ደግሞ ከአንድ ዜሮ ብለህ ስታርት አድርገን መነሳቱ በጣም አዳብት አድርጌ ለእኔ ምንም አይመስለኝም። ታች ሲሆን ደግሞ ጨምረን ሞቲቭ ጨምረን የምትነሳው ኢነርጂ ይዘህ ስለምትወጣ ያን ወርቆ መነሳትን በደንብ አድርጌ ኤክሰርሳይዝ አድርጌ። ለአንድ 20 ዓመት ወጣት የምትመክረው ምን ምክር አለ? እንግዲህ ተረቱ ምን ይላል መሰለህ? ገንዘብ በ20 ዓመት ልብ በ40 አይደለም የሚባለው። አሁን የተገላቢጦሽ ሆኗል። በእኛ ጊዜ እኔ አሁን እድሜ ላይ ወደ 48 ገብቻለሁ። 20 ዓመት ላይ የነበረብኝ ሞቲቭ እና አሁን ላይ ያለኝ ይቅርታ ወንድም፣ አሁን ላለው ወጣት ጄኔሬሽን የሆነ የሚጠቅም መልዕክት ያስተላለፍን ነበርና ፈቃደኛ ከሆንክ አንድ ቀን ኢንተርቪው እናድርግ። አሁን ላለው ወጣት ጄኔሬሽን ከስኩል ኦፍ ሀበሻ ቢዝነስ ቻናል ነው ለወጣቱ እኮ የምናስተላልፈው መልዕክት ለሀያዎቹ ለቲኔጀሮቹ ኢንተርቪው እናደርጋለን። ችግር የለም አይደል? ኢንተርቪው እናደርጋለን። ማን ጋር ነኝ? እሱ ባለው መስፈን በምን ስራ ላይ ያለው? አሁን ከረንትሊ የምሰራው ፊትነስ ላይ ነው፣ ፐርሰናል ትሬነር። ከዛ ውጪ ደግሞ አንዳንድ የራሶች የሚሰራቸው ነገሮች አሉ። ሳይት በህይወት ውስጥ ገንዘብ ቸግሮ ያውቃል? ያው ኦቪየስ ኢትዮጵያ ውስጥ እንደሚኖር ሰው ቸግሮኝ ያውቃል። ከሀብታም ቤተሰብ ነው የመጣው? ሀብታም ቤተሰብ አይደለም የመጣሁት። ያው መካከለኛ ኑሮ የሚኖሩ ቤተሰቦች ናቸው ያሉ። ሀብታም አይባልም። እዚህ በምትደርስበት ደረጃ ላይ እስካሁን ባለው ጊዜ ያልተማመኑ ሰዎች ነበሩ? ኦፍ ኮርስ በደንብ ብዙ ብለውኝ ያውቃሉ። ሌላም ነገሮች አድርጎ ነው እዚህ የደረሰው ብለውኝ ያውቃሉ። ግን እዚህ ለመድረሴ ብዙ የራሴ የሰራኋቸውና ብዙ የወጣኋቸው ሀሳቦች ነበሩ። አሁንም ትልቅ ደረጃ ደርሼ ሳይሆን ግን ከመጀመሪያ ካለውበት በደንብ የተሻለ ደረጃ ላይ ነው ያለሁት። አሁን ያለው የትምህርት አሰራር ስራ ፈጣሪዎችና ሪስክ ቴከሮችን እየፈጠረው ነው ታስባለህ? እንደኔ አላስብም። ምክንያቱም የኛ የትምህርት ካሪኩለም ቢዝነስን እንዴት ሜክ ማድረግ እንደምትችል ራስን እንዴት ቢልድ ማድረግ እንደምትችል ሳይሆን ሌሎች ነገሮችን ነው ተምረህ የምትወጣው። አሁን ለምሳሌ እኔ ራሴ ማርኬቲንግ ማኔጅመንት ዲግሪ አለኝ። ያ ነገር ሪስክ ቴከር እንደሆነ አላደረገኝም።
በራሴ ያረኳቸው ነገሮች ናቸው ሪስክ ቴከር ሆኜ እዚህ ልደርስ ያደረጉት። ሶ በተቻለ አቅም ማንም ሰው ግዴታ የትምህርት ካሪኩለሙን ጠብቆ ሳይሆን ሰራውንዲንግ ባሉ ነገሮች ኦፖርቹኒቲዎች ተጠቅመ ሰክሰስፉል ለመሆን ትሞክራለህ ባይ ነኝ እንደራሴ። አሁን ላይ ወጣቱ ስራ የለም ይላል። ምን ልስራ ይላል? ምን የምትመክራቸው ምክር አለ? እውነት ለመናገር እኔም ሰክሰስፉል ሆኜ አይደለም እዚህ ጋር ማወራው፣ ግን ኦፖርቹኒቲ ምናልባት ዙሪያ ሊኖር ይችላል። ለምሳሌ ጓደኞች ሊሆኑ ይችላሉ፣ ወይ ፋሚሊ ሊሆን ይችላል፣ ወይ ደግሞ የሆነ ታለንት ሊሆን ይችላል። ሶ ከዛ በመነሳት የመጀመሪያውን የሰክሰስ መንገድህን መጀመር ትችላለህ ብዬ አስባለሁ። ግዴታ ትምህርት ወይ ደግሞ ገንዘብ ወይ ደግሞ የሆነ ነገር መጠበቅ አይኖርብህም። አንተ ግና እጅ እስካለህ ድረስ ተንቀሳቅሰ ቢያንስ ያንተ ጥረት ሲጨመርበት ከፈጣሪ ጋር ሰክሰስፉል ትሆናለህ ብዬ አስባለሁ። አልተሯሯጥክና የሆነ ዞር ካላልክ ግን ቻንስ ወደኔ ትመጣለች ብሎ መጠበቅ ለኔ ትንሽ ድክመት ይመስለኛል። አንድ የመጨረሻ ጥያቄ፣ ስንት ዓመት እያለ ነበር የመጀመሪያ ሚሊዮን የሰራው? 27። በጣም አሪፍ ኢንተርቪው ነበር። በጣም አድርጌ አመሰግናለሁ። ይቅርታ ወንድም፣ ይቅርታ ወንድም፣ ይቅርታ ብራዘር፣ ፈቃደኛ ከሆንክ ኢንተርቪው እናደርግ ነበር። ነው ከስኩል ኦፍ ሀበሻ ቢዝነስ ቻናል ነው። አሁን ላለው ጄኔሬሽን የሚጠቅም መልእክት ያስተላልፍ ነበር። ዛሬ ከማን ጋር ነኝ? ይድነቃቸው እባላለሁ። የሬስቶራንት ባለቤት ነኝ። ሬስቶራንት ሮያል ሙያ ላይ ላለፉት 16 ዓመታት እገኛለሁ። በሙያ ውስጥ የተማርከው ትልቁ ትምህርት ምንድን ነው? ማገልገል ወይም ደግሞ ሰርቪስ መስጠት ሁልጊዜ የማይቆም ገቢ እንዳለውና በተጨማሪ ደግሞ ሰርቪስ መስጠት የራሱ ሳቲስፋክሽን አለው። ሰዎች ተደስተው ስታይ አንተም ትደሰታለህ። ሰዎች ሲያዝኑ ደግሞ አንተም ነገ ምን መስራት እንዳለብህ ቆም ብለህ እንድታስብ ያደርጋል። ዴይ ቱ ዴይ ሰርቪሶች ዴይ ቱ ዴይ ኢንካም አላቸው። ምንም የሚቆም ስራ አይደለም፣ ሁልጊዜ ስራ አለ። እሱ ነው ለኔ ያስተማረኝ። በሙያ ውስጥ ያጋጠመ ስትራግሎች ካሉ ወይስ ነበሩ? በሙያ ውስጥ ብዙም ስትራግል አረገን የምንለው ነገር የለም። ሰራተኞች ጋር የመስተንግዶ ችግር፣ ከከስተመርን በኩል አንዳንድ ችግር ሊኖር ይችላል። ይሄም ስትራግል ልትለው የምትችለው ነው። ይሄ ዴይ ቱ ዴይ ላይፍ ውስጥ የሚፈጠር ነገር ስለሆነ የህይወት አንድ አካል ነው። እንደዛ ብለን ብናልፈው ይሻላል። በብር ዙሪያ የተማርከው ትልቁ ትምህርት ምንድን ነው? ብር አክባሪውን ያከብራል። አሁን ላለው ወጣቶች ወይ ደግሞ መስሪያ ቤት ሊሆን ይችላሉ ታስተላልፈው ትልቁ ትምህርት ምንድን ነው? አሁን ላለው ትውልድ የማስተላልፈው ትልቁ ነገር በመጀመሪያ ደረጃ በትምህርት ወቅት አካዳሚካሊ ብቁ ሆኖ ቢያልፉ፣ ከዛ ደግሞ ሊሰሩት ያሰቡትን ነገር ከመስራታቸው በፊት ውስጣቸውን ቆም ብሎ እንዲያዳምጡ፣ ምንድነው የኔ ፍላጎት፣ ምንድነው የኔ ፓሽን፣ ምን ብሰራ ምን ያህል ሰክሰስፉል ሆናለሁ የሚለው ነገር ቢያውቁት የተሻለ ነው። አንድ እሱ ነው። ሁለተኛ ወደ ስራ ዓለም ከተገባ በኋላ የስራ ትንሽ የለውም፣ የስራ ትልቅ የለውም። አንተ የሰራኸው ስራ ያከብርሃል፣ የሰራኸው ስራ ያስከብርሃል፣ የሰራኸው ስራ ያኖርሃል፣ የሰራኸው ስራ ሌሎች እንድታኖር እድል ይሰጣል። ስለዚህ ስራን ማክበር፣ ስራን መውደድ፣ ራስን ማወቅ፣ ኮንፊደንስ፣ በራስ መተማመን ትልቁ ነገር ነውና ወንዱም ሴቱም ወጣቱም ልጆች በአጠቃላይ ራሳቸውን አውቀው ተዘጋጅተው እንዲጠብቁ ተመክሯል። ዛሬ ከማን ጋር ነኝ? ለታ እባላለሁ። በምን ስራ ነኝ ያለው? እኔ በሆቴልና ቱሪዝም ዘርፍ ነው ያለሁት። በህይወት ውስጥ ገንዘብ ቸግሮ ያውቃል? ገንዘብ ቸግሮ ያውቀኛል። ከሀብታም ቤተሰብ ነው የወጣው? ከድሃ ቤተሰብ። እዚህ ደረጃ በምትደርስበት ጊዜ አንተ ላይ ያልተማመኑበት ሰዎች ነበሩ? እጅግ በጣም ብዙ፣ ከውስጥም ከውጭም። ትምህርት ቤት ስራ ፈጣሪዎችንና ሪስክ ቴከሮችን እየፈጠረ ነው ታስባለህ? በእርግጥ አሁን ላይ ያለውን የትምህርት ይዘትን ባላቅም ጥሩ እድል ይሰጣል ብዬ ነው የማስበው። ሰርቶ ማለት ተምሮ ከመስራትና ዝም ብሎ በልምድ ከሚሰራ ስራ ተምሮ፣ እኔ አሁን በሙያዬ ነው ቢዝነስ ማኔጅመንት ነው የተማርኩት። የመጀመሪያም ዲግሪ ሁለተኛ ዲግሪም ቢዝነስ ማኔጅመንት ላይ ነው የጨረስኩት። የተሻለ እድል ይፈጥራል ብዬ ነው የማስበው ተምሮ መስራት ማለት ነው። አሁን ላይ ወጣቱ ስራ የለም ይላል። ምን ልስራ ይላል? ምን የምትመክራቸው ምክሮች አሉ? ስራ የለም በማለት በዛ ሀሳብ አልስማማም። እጅግ በጣም ብዙ ስራ አለ፣ እጅግ በጣም ማለት ነው። ሰው መጀመሪያ ማየት አለበት አካባቢው ላይ፣ ቴክኖሎጂው ላይ፣ ኢንተርኔቱ ላይ፣ ገበያው ላይ፣ አካባቢው ላይ፣ ከተማው ላይ፣ ኢንቫይሮንመንቱ ላይ ይህ ሁሉ የሚፈጥረው ምን ስራ አለ፣ ምን መስራት ይችላል የሚለውን መጀመሪያ ማሰብ አለበት እንጂ ስራ የለም በሚለው
ዙሪያ ላይ አልስማማበትም። ራሱን ለስራ ዝግጁ ላደረገ ሰው ስራ ይመጣል። ዝግጁ አድርገው ተዘጋጅተው ኤቭሪቲንግ ላይ ፖዚቲቭ ሆኖ ጠንካራ ሆኖ ፖዚቲቭ ማይንድ ሆኖ የትኛውም ስራ ሳይንቅ ለሚሰራ ሰው አንድ ቀን ከስራ ጋር መገናኘቱ አይቀርም። ዝግጁ ያልሆነ ሰው ግን እየተላለፈ እድሜውን ነው የሚጨርሰው። የሰውን እጅ እያየ የሚሰራውን ሰውን እያየ እያማ ስራ የለም እያለ ጥሩ ስራ ስመጣ ሰራለው ኦር የተማርኩበት ሙያ ላይ ኦር እኔ ያለውበትን ስታተስን የሚመጥን ስራ ሰራለው እያለ ከስራ ጋር ይሸዋወዳል። የመጀመሪያ 1 ሚሊዮን የሰራው ስንት አመት እያለ ነበር? 23ኛ አመት ላይ። በጣም አሪፍ ኢንተርቪው ነበር። በጣም አድርጌ አመሰግናለሁ። አሁን ላይ ምን ሙያ ነው ያለው? በሰርግ ስራ ዙሪያ ነው። በሙያ ውስጥ የተማርከው ትልቁ ትምህርት ምንድነው? ከሰዎች ጋር ግንኙነት፣ ከስተመር ሃንድሊንግ የሚባሉ ነገሮች በሱ ዙሪያ ላይ ብዙ ነገሮች ተምሬያለሁ። ሰዎች ባህሪ የተለያዩ ናቸውና እነሱ ነገሮች ሃንድል ማድረጉ ራሱ ትልቅ ትምህርት ነው ብዬ አስባለሁ። በሙያ ውስጥ ያጋጠመ መጥፎ አጋጣሚ አለ? ብዙ ነገሮች አሉ። ስፔሻሊ በሰርግ ስራ ላይ የታይም ማኔጅመንት፣ አንዳንድ ነገሮች አለመግባባት፣ ሰዎች የራሳቸውን አይዲያ ሰጥተዋል። ያንን ነገር ትክክል ነው ትክክል አይደለም ብለው የምታወራቸው ወሬዎች አሉ አይደለ? በዚህ ሶስት ምክንያት እንደዚህ ነገሮች ያጋጥሙናል። አሁን በስራ ዓለም ላይ ባለበት ሰዓት ስለ ገንዘብ የተማርከው ትልቁ ትምህርት ምንድነው? ሴቪንግ ኢስ ቢግ ቲንግ። ካለው የክራይሲስ የተነሳ ሴቭ ማድረግ እንችላለን ብዬ አላስብም። ስፔሻሊ ያንግ ጄኔሬሽኑ ሴቭ ያደርጋል ብዬ አላስብም። ለአንድ 20 ዓመት ወጣት የምትመክረው ምን ምክር አለ? ተግቶ መስራት፣ ስራ አለመናቅ፣ የትም ሆኖ መስራት እንዳለበት መቻል አለበት። ኤዱኬሽን ግድ ነው። ኮሚኒኬሽን ግድ ነው። እነሱ ነገሮች የሚያደርጉ ከሆነ ያው ሰክሰስፉል ነው ብዬ አስባለሁ። ማድረግ ያመሰግናለሁ። ጊዜን ሰጥተህ ስላናገርከን በጣም አመሰግናለሁ። ቁርጣባስ ካለኛ ኮንደር ይናረጋ ይሄማን መስሎ ሀበሻ ፕለስ አለ። አሁን ላለው ወጣት ጄኔሬሽን የተቀማሉ ነው ነገር ፍቅር እያስተላለፈ ነው። ፍሬዘር ነው ያለው። ስራ ትልቅ የተማርከው ትምህርት የተለያዩ መኪናዎች ስለተባለ ማወቅና መኪናዎችን ስለብር የተማርከው ትልቅ ትምህርት ትሩን ስለማለት ሁሉ ነገር አልባሌ ነው ለማሳየት አሁን ላለው ወጣት ጄኔሬሽን ታስተላልፈው ትምህርት ነው አለ። ለማንበብ ቢጠመድ ጊዜው ነው ከዚህ በኋላ ነው ያሳልፍ ገንዘብ ይረቁ